የነቢዩ ላህ ኢብራሂም ዓለይሂ ሰላም የህይወት ታሪክ። ቢስሚላህ ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዓለይሂ ወሰለም። እሳቸው የነቢያት አባት፣ የአላህ ሱብሓነሁ ወተዓላ የቅርብ ወዳጅ፣ እጅግ በጣም የተከበሩ የአላህ መልእክተኛ ናቸው። እርሳቸው የአላህን ቤት በመገንባት ታሪካቸውን እስከ መጨረሻው ጊዜ ድረስ ሕያው ያደረጉ፣ አላህ ዘንድ እንደ አንድ ግለሰብ ሳይሆን ልክ እንደ አንድ ታዛዥ ወደ ቀጥተኛው ሃይማኖት ተዘንባይ ህዝብ የሚታዩ ታላቅ ነቢይ ናቸው። ይህ የአዛኙ ጌታ የቅርብ ወዳጅ ሆነው የኢብራሂም ዓለይሂ ሰላም የህይወት ታሪክ ነው። ለቻናላችን አዲስ የሆናችሁ ሁሉ ቻናላችንን ሰብስክራይብ እንድታረጉ በአላህ ስም እንጠይቃለን። በአንዳንድ ዘገባዎች መሰረት የነቢዩላህ ኢብራሂም ዓለይሂ ሰላም ሙሉ ስም ኢብራሂም ኢብኑ ታሪኽ ኢብኑ ናሁር ኢብኑ ሳሩኽ ኢብኑ ራፋ ኢብኑ ፋሊኽ ኢብኑ አሂር ኢብኑ ሳሊሕ ኢብኑ አርፈኽሰንድ ኢብኑ ሳም ኢብኑ ኑሕ ይባላል። በዚሁ ዘገባ መሰረትም የነቢዩላህ ኢብራሂም ዓለይሂ ሰላም አባት የሆኑት ታሪኽ 75 ዓመታቸው በነበረበት ጊዜ ኢብራሂም፣ ናሁር እና ሐራን የሚባሉ 3 ልጆች ነበሯቸው። ሐራን ሉጥ የሚባል ልጅ ነበረው። ኢብራሂምም የቤተሰቡ መካከለኛ ልጅ ነበር። ነገር ግን ሐራን አባታቸው በህይወት ሳለ በተወለደበት አካባቢ ኸልዳን ወይም ባቢሎን በምትባል አካባቢ ላይ ሞቶ ነበር። በዛን ጊዜ ግማሾቹ ሰዎች ከድንጋይና እንጨት የተጠረቡ ጣዖቶችን ሲያመልኩ፣ ሌሎቹ ደግሞ ፕላኔቶችን፣ ኮከቦችን እንዲሁም ፀሐይንና ጨረቃን ያመልካሉ። ቀሪዎቹ ደግሞ ንጉሶቻቸውንና መሪዎቻቸውን ያመልኩ ነበር። ኢብራሂም ዓለይሂ ሰላም የተወለዱት በዛን ዘመን መካከለኛ ኑሮን ከሚኖሩ እንዲሁም ጣዖት አምላኪ ከሆኑ ቤተሰቦች ነበር። የእነ ኢብራሂም ቤተሰብ እንደ ማንኛውም ቤተሰብ ጣዖትን አምላኪ ብቻ ሳይሆን የአላህን መኖር ክደው ጣዖታትን በእጆቻቸው ቀርጸው የሚገዙ ቤተሰቦች ነበሩ። አንዳንድ ዘገባዎች እንደሚያሳዩት ደግሞ የኢብራሂም ዓለይሂ ሰላም አባት በልጅነታቸው ሞተው እርሳቸው ያደጉት አዘር በሚባለው አጎታቸው ዘንድ ነበር ሲሉ፣ ሌላኛው ዘገባ ደግሞ የኢብራሂም አባት አልሞተም፣ የእርሱም ስም አዘር ይባላል ይላል። ያም አለ ይህ የኢብራሂም ዓለይሂ ሰላም ዕጣ ፈንታ የቤተሰቡን እንዲሁም የማህበረሰቡን ሙሉ የአምልኮ ስርዓት ተጻሮ በሁሉም ጣዖት አምላኪያን ላይ በጀግንነት እንዲቆም ነበር። ኢብራሂም ዓለይሂ ሰላም ገና በለጋነት እድሜያቸው መንፈሳዊ ግንዛቤን ተሰጥተው ነበር። አላህ ሱብሓነሁ ወተዓላ በቁርአን እንዲህ ይላል፣ ለኢብራሂምም ከዚያ በፊት ቅን መንገዱን በእርግጥ ሰጠነው፣ እኛም በእርሱ ተገቢነት አዋቂዎች ነበር። ሱራህ አልአንቢያ አንቀጽ 21። ኢብራሂም ዓለይሂ ሰላም ገና በልጅነት እድሜያቸው ሳሉ አንድ ቀን አባታቸው በእንስሳ ቅርጽ የተሰራ ሐውልትን ሰርቶ ተመለከቱ። እናም አባታቸውን ይህ ነገር ምን እንደሆነ ጠየቁት። አባታቸውም እንዲህ አለ፣ ይህ በአምላክ ቅርጽ የተሰራ ጣዖት ነው አላቸው። ኢብራሂምን በመገረም ወዲያውኑ ይህ ሊሆን እንደማይችል በአግራሞት ለአባታቸው ነገሯቸው። ኢብራሂም ዓለይሂ ሰላም በህፃንነት እድሜያቸው ሰዎች ወገብ ላይ ሆነው እንደሚጋልቡት እርሳቸውም በእንደዚህ አይነት የእንስሳት ቅርጽ ባላቸው ጣዖታት ወገብ ላይ ሆነው ይጫወቱ ነበር። ታዲያ አንድ ቀን ኢብራሂም ዓለይሂ ሰላም እንደለመዱት ማርዱኽ በሚባለው ሐውልት ወገብ ላይ ሆነው ሲጫወቱ አባታቸው አዩአቸው። አባታቸውም እጅግ በጣም ተናደዱ። ከዚህ በኋላም በጣዖታት ላይ እንዳይጫወቱ ከለከሉ። ነገር ግን ኢብራሂም ዓለይሂ ሰላም በአባታቸው ንዴት እየተገረሙ እንዲህ ሲሉ ጠየቁ፣ አባቴ ሆይ ይህች በእንስሳ ቅርጽ የተሰራች ሐውልት ምንድናት? ደግሞ እኮ ለእርሷ ከኛ በላይ ትልቅ የሆኑ ጆሮዎች አሏት አሉ። አባቱም እንዲህ ሲል መለሱ፣ ልጄ ሆይ ይህ ማርዱኽ ይባላል። እሱ የጌታዎች ጌታ ነው። ጆሮቹ ደግሞ የእርሱን ጥልቅ እውቀት ያሳያሉ አለ። ይህ መልስ የ7 ዓመቱን ኢብራሂም አላረካም ነበርና ኢብራሂም ዓለይሂ ሰላም በመልሱ ምክንያት ሳቁ። ዓመታት አለፉ። እናም ኢብራሂም ዓለይሂ ሰላም አደጉ። በእርግጥ የእርሳቸው የልጅነት ጊዜ ያለፈው ውስጣቸው በጣዖታቱ ጥላቻ ተሞልቶ ነበር። እርሳቸው እንዴት አንድ ጤነኛ የሆነ ሰው በራሱ እጆች የገነባቸውን ሐውልቶች እንደገና ራሱ ማምለክ እንደሚችል
መረዳት አቅቷቸው ነበር። እርሳቸው እነዚህ ጣዖታት እንደማይበሉ፣ እንደማይጠጡ፣ እንደማያወሩ እንደውም የሆነ ሰው መሬት ላይ ቢዘርራቸው እንኳን ራሳቸውን መከላከል እንደማይችሉ ተረድተው ነበር። ስለዚህ እንዴት አንድ ሰው የቀረጸውን ሐውልት እንዴት ይጎዳኛል ወይም ይጠቅመኛል ብሎ ሊያስብ ይችላል ይሉ ነበር። የነቢዩላህ ኢብራሂም ህዝቦች በጣዖታት የተሞላ ቤተ መቅደስ ነበራቸው። በቤተ መቅደሱ መሃል ላይ ከሁሉም ለየት ባለ መልኩ ተመቻችተው የተቀመጡ የተለያየ አይነት መልክ፣ ጥራትና ቅርጽ ያላቸው ትላልቅ ጣዖታት ይገኙ ነበር። በህፃንነታቸው ከአባታቸው ጋር በመሆን ወደ ቤተ መቅደሱ የሚጓዙት ነቢዩላህ ኢብራሂም አለይሂ ሰላም ታዲያ ሁሉንም ጣዖታት በንቄት ይመለከቱ ነበር። እጅጉን የሚደንቃቸው ነገር ደግሞ የእርሱ ህዝቦች ወደ ቤተ መቅደሱ ሲገቡ ጣዖታቱ ያደምጡ ወይ ነገሩ ይገባቸው ይመስል እየሰገዱና እያለቀሱ ጣዖታቱን እንዲረዷቸው የሚለምኑት ነገር ነበር። መጀመሪያ ጊዜ ነገሩ ለኢብራሂም አለይሂ ሰላም እንደ ቀልድ ነገር ነበር የሚታያቸው። ነገር ግን በኋላ ላይ እየተናደዱ መጡ። ነገሩ ሁላ ሰው በአንድ ተራ ድንጋይ ሲታለል እንደማየት የሚያናድድ ነገር አለ እንዴ? ኢብራሂምን አለይሂ ሰላም ወደ ችግር ያስገባቸው እርሳቸው ባደጉ ጊዜ አባታቸው እርሳቸውን የጣዖታቱ ቄስ እንዲሆኑ መፈለጋቸው ነበር። አሁንም ኢብራሂም አለይሂ ሰላም ለጣዖታቱ ጥላቻቸውን ማሳየታቸውን ባይተውም አባታቸው ግን ከኢብራሂም የሚፈልጉት እነዚህ ጣዖታት በልጃቸው ሲቀደሱ መመልከትን ብቻ ነበር። አንድ ቀን ኢብራሂም አለይሂ ሰላም ቤታቸውን ለቀው በጨለማ ብቻቸውን ተራራው ጫፍ ላይ ወዳለ ዋሻ ወገባቸውን ባሳረፉ ጊዜ ሰማይን ተመለከቱ። በዚህም ጊዜ እነዚያን ፕላኔቶችን፣ ከዋክብትን፣ ጨረቃን እና ፀሐይን የሚያመልኩትን ሰዎች ባስታወሱ ጊዜ ሰማይን በደንብ ተመለከቷት። የእርሳቸው ልብ በማያልቅ ህመም ተሞልቶ ነበር። እርሳቸው ከጨረቃ ከከዋክብትና ፕላኔቶች ባሻገር ያለውን አላህን አሰቡ። በመደነቅም እንዲህ አሉ፣ እነዚህ የህዋ አካላት በሰው ልጆች ይመለካሉ። እነርሱ የፈጠራቸውን ጌታ እንዲገዙና እንዲታዘዙ ተፈጥረው ሳሉ እንዲሁም በእርሱ ትእዛዝ እየታዩና እየተሰወሩ እንዴት እነርሱ አምላክ ሊሆኑ ይችላሉ ሲሉ ራሳቸውን ጠየቁ። በዚህም ምክንያት ኢብራሂም አለይሂ ሰላም የህዋ አካላትን የሚያመልኩትን ህዝቦቻቸውን ገሰጹ። አላህ በቁርአኑ እንዲህ ይላል፣ እንደዚህም ኢብራሂምን እንዲያውቅና ካረጋጋጮቹም ይሆን ዘንድ የሰማያትንና የምድርን መለኮትን አሳየነው። ሌሊቱንም በእርሱ ላይ በጨለመ ጊዜ ኮከብን አየ፣ ይህ ጌታዬ ነው አለ። በጠለቀም ጊዜ እኔ ጠላቂዎችን አልወድም አለ። ጨረቃንም ወጪ ሆኖ ባየ ጊዜ ይህ ጌታዬ ነው አለ። በገባም ጊዜ ጌታዬ ቀኑን መንገድ ባይመራኝ በእርግጥ ከተሳሳቱት ህዝቦች ይሆናለሁ አለ። ፀሐይንም ጮሯን ዘርግታ ባየ ጊዜ ይህ ጌታዬ ነው፣ ይህ በጣም ትልቅ ነው አለ። በገባችም ጊዜ ወገኖቼ ሆይ እኔ ከምታጋሩት ሁሉ ንጹህ ነኝ አለ። እኔ ለዚያ ሰማያትንና ምድርን ለፈጠረው አምላክ ቀጥተኛ ስሆን ፊቴን አዞር፣ እኔም ከአጋሪዎቹ አይደለሁም አለ። ወገኖቹም ተከራከሩት፣ በአላህ አንድነት በእርግጥ የመራኝ ሲሆን ትከራከሩኛላችሁን? በእርሱም የምታጋሩትን ነገር አልፈራም። ግን ጌታዬ ነገርን ቢሻ ያገኘኛል። ጌታዬ ነገሩን ሁሉ እውቀቱ ሰፋ፣ አትገነዘቡምን አላቸው። በእናንተ ላይ በእርሱ መስረጃን ያላወረደበትን እናንተ መጋራታችሁን የማትፈሩ ስትሆኑ የምታጋሩትን ጣዖታት እንዴት እፈራለሁ? የምታውቁም ብትሆኑ ከሁለቱ ክፍሎች በጸጥታ ይበልጥ ተገቢው ማንኛው ነው አለ። እነዚያ ያመኑትና እምነታቸውን በበደል ያልቀላቀሉ ለእነርሱ ጸጥታ አላቸው፣ እነርሱም የተመሩ ናቸው። ይህችን ማስረጃችን ናት። ለኢብራሂም በህዝቦቹ ላይ አስረጂ እንድትሆን ሰጠናት። የምንሻውን ሰው በደረጃዎች ከፍ እናደርጋለን። ጌታህ ጥበበኛና አዋቂ ነውና። ሱራህ አልአንዓም ከአንቀጽ 75 እስከ 83። በዚህ ክርክር ላይ ኢብራሂም አለይሂ ሰላም ለህዝቦቻቸው እነዚህ የውሃ አካላቶች እንደ አምላክነት ሊያገለግሉም አላህ ጋርም ለጓደኛ ሊያዙ እንደማይችሉ አብራሩላቸው። በእርግጥ እነዚህ አካላት የተፈጠሩ በአንድ አካል ስር የሚተዳደሩና የሰው ልጆች እንዲያገለግሉ በስርዓት የተቀረጹና የተፈጠሩ ናቸው። እነርሱ አንዳንድ ጊዜ ይታያሉ፣ በሌላ ጊዜ ይጠፋሉ። ነገር ግን አላህ ሱብሓነሁ ወተዓላ የምንም ነገር እይታ ከእርሱ አይሰወርም፣ እንዲሁም ምንም ነገር ከእርሱ አይደበቅም። እርሱ መጨረሻ የለው፣ ያለ መሰወር ሁልጊዜም የሚኖር
ከእርሱም ውጭ ተጋሪ የሌለው ብቸኛ ጌታ ነው። ነቢዩላህ ኢብራሂም ለህዝቦቹ የህዋ አካላት ለአምልኮ ዓላማ እንደማይውሉና የአላህ ተአምራት ብቻ እንደሆኑ ለህዝቦቹ አብራራላቸው። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ ሌሊትና ቀንም ፀሐይና ጨረቃም ከምልክቶቹ ናቸው። ለፀሐይና ለጨረቃ አትስገዱ፣ ለእነዚያም ለፈጠራቸው አላህ ስገዱ። እርሱም ብቻ የምትገዙ እንደሆናችሁ ለሌላ አትስገዱ። ፉሲለት አንቀጽ 37። የነቢዩላህ ኢብራሂም ዓለይሂ ሰላም ማስተዋል እውነቱ እንዲወጣ ምክንያት ሲሆን፣ በእርሳቸውና በህዝቦቻቸው መካከል የነበረው ግጭት ደግሞ የህዋ አካላትን የሚያመልኩ ሰዎችን ዝም ከማለት ይልቅ ነቢዩላህ ኢብራሂም ጋር እንዲነታረኩና እንዲከራከሩ አስገድዷቸዋል። ከብዙ ንትርክ በኋላ እነዚያ የህዋ አካላትን ለሚያመልኩ አካላት መጋረጃው ተገፈፈ። ቀጣዩ ተረኞች ጣዖት አምላኪያን የሆኑ ሰዎች ሲሆኑ አላህ ሱብሓነሁ ወተዓላ ለኢብራሂም ዓለይሂ ሰላም ሁሌም ህዝቦቻቸው ጋር ክርክርን ሲያካሂዱ ሁሌም ለኢብራሂም ህዝቦቻቸውን የሚያሸንፉበትን አቅም ሰጥቷቸው ነበር። አላህ በቁርአኑ እንዲህ ይላል፣ ይህችን ማስረጃችን ናት፣ ለኢብራሂም በህዝቦቹ ላይ አስረጂ እንድትሆን ሰጠናት። የምንሻውን ሰው በደረጃዎች ከፍ እናደርጋለን፣ ጌታህ ጥበበኛ አዋቂ ነውና። ሱራህ አልአንዓም አንቀጽ 83። ነቢዩላህ ኢብራሂም ህዝባቸው አላህ ሱብሓነሁ ወተዓላ ብቸኛ መሆኑን በማመን እርሱን ብቻ የሚገዙ ለማድረግ የሚችሉትን ሁሉ አደረጉ። የጣዖት አምላኪነት ልምዳቸውንም እንዲተው በጥብቅ አስጠነቀቋቸው። ለህዝቡና ለአባቱም እንዲህ አለ፣ እናንተ እንዲህ ለእነርሱ ታማኝ የሆናችሁላቸው ምስሎች ምንድን ናቸው ሲል ጠየቀ። እነርሱም እንዲህ ሲሉ መለሱ፣ አባቶቻችን እነርሱ ሲገዙ አግኝተናል። እርሱም እንዲህ ሲል መለሰ፣ በእርግጥ እናንተም አባቶቻችሁም ታላቅ በሆነ ጥሜት ውስጥ ነበራችሁ አለ። እነርሱም በምሩ መጣህልን ወይንስ አንተ ከሚቀልዱት ነህ አሉት። እርሱም አይደለም፣ ጌታችሁ የሰማያትና የምድር ጌታ ያ የፈጠራቸው ነው፣ እኔም በዚህ ላይ ከመስካሪዎቹ ነኝ አለ።